የተወራው እውነት ነው ወይ ለማለት ነው የመጣሁት። ይዘን የመጣነው 56.6 ካሬ ስቱዲዮ ማድረግ ለሚፈልግ ሰው ስቱዲዮ አድርጎ እንዲቀጥል ኦር ደግሞ ባለ አንድ መኝታ ማድረግ ለሚፈልግ ሰው ፓርቲሽን አውጥቶ ባለ አንድ መኝታ ማድረግ ይችላል። ከ30% እስከ 100% ድረስ ለሚከፍል ታላቅ ዋጋ ቅናሽ አድርገናል። ወሬውን ሰምቻለሁ እውነት ይሁን ብያለሁ። 100% ከፍላለሁ ለሚል ሰው ወደ 1 ሚሊዮን 400 ሺህ ብር ትርፋል። የ4 ሚሊዮን ቅናሹ 4 መኝታው ላይ ያለ ማለት አዎ፣ ባለ 4 መኝታው ላይ ወደ 4 ሚሊዮን ብር ኦልሞስት 4 ሚሊዮን የሚደርስ የዋጋ ቅናሽ ያገኛል ማለት ነው። ማስረከቢያ ጊዜ በ30 ወራት ማለት 2 ዓመት ከ6 ወር ማለት ነው። ኮከብ ባለሙያ ተብለ መሸለምንም ሰምተናል። ዝቅተኛ ካሬ አማራጭ አሁን ያለን 60 ካሬ ነው። በነገራችን ላይ 5 ሊፍት ማለት እስካሁን እንጃ በአገራችን ያለ አይመስለኝም። ውድ የሆነ ነገር የምታረክሽው አንቺ ስትገዢው ነው። በ10% ቅድመ ክፍያ ብቻ ከፍለው የቤቱ ባለቤት እንዲሆኑ ያደረገው እስከ 1 ወር ብቻ። አንድ ሪል ስቴት እስከ 4 ሚሊዮን ብር የሚደርስ ቅናሽ አድርጎ በፕሮሞሽናል ዋጋ ቤቶችን እየሸጠ እንደሆነ እየተሰማ ነው። የሰሞኑ የከተማ ወሬ የሆነው እንግዲህ ይህ ነው። ይህ ሪል ስቴት ማን ነው? በምን አይነት መልኩስ ነው ይህን ያህል ቅናሽ የሚያደርገው የሚለውንና ደንብና ሁኔታዎችስ ተፈጻሚነት አላቸው ወይ በሚለው ላይ ቆይታ ለማድረግ ነው እንግዲህ ዛሬ ለቡ አካባቢ በሚገኘው የዲኤምሲ ሪል ስቴት የተገኘሁት። አብራችሁኝ ጎራ በሉና መረጃውንም እናንተም ተቋደሱላለሁ። እንዴት ነህ? እሺ መስዬ ታደስ እንደምን አለ? ሰላም ነው? ሁሉ መልካም። እንኳን ደህና ቆየ። የተወራው እውነት ነው ወይ ለማለት ነው የመጣሁት። በዚህ ወቅት በዚህ ሰዓት በየትም ቦታ በሶሻል ሚዲያም ኤቭሪቲንግ በቲክቶክ፣ ሶሻል ዩቲዩብ፣ ፌስቡክ ስኬጅ ዲኤምሲ ነው አዲስ ነገር ይዞ ስለመጣ ነው። የሁሉንም የደንበኛ ፍላጎት ደንበኛ በሚፈልገው መንገድ ነው የመጣው። ኤቭሪቲንግ ማለት ነው። ከግንባታ ከሚጠቀመው ማቴሪያል በሰፊው ነው ይዞ የመጣው። ከስቱዲዮ እስከ ባለ 4 መኝታ ከዝቅተኛ የገቢ ምንጭ ያለው ጀምሮ እስከ ከፍተኛ የገቢ ምንጭ ያለው ጀምሮ የሚሳተፍበት ይዘን የመጣ ነው። ብዙ ጥያቄዎች አሉኝ። ስለዚህ አረፍ ብለን ብንጨዋወት መልካም ነው። እሺ፣ በጣም አሪፍ። መልካም። እሺ፣ አመሰግናለሁ። እንግዲህ አበባ ደሳለኝ ወሬውን ሰምቻለሁ እውነት ይሁን ብያለሁ የሚል ዘፈን አላት። እንግዲህ እሱን በደንብ አድርገን የምናረጋግጠው ይሆናል። ዲቴይልና ነገሮች በደንብ ዲኤምሲ ሪል ስቴት እንግዲህ በተለያየ መጠን እስከ 4 ሚሊዮን ብር የሚደርስ ቅናሽ እንዳለው ሰማንና ይሄንን ደግሞ ለተመልካቾቻችን ለማጋራት ምንድን ያለው ነገር የሚለውን ለማወቅ ነው እዚህ የተገኘ ነውና አጠቃላይ ዲኤምሲ ሪል ስቴት ለሽያጭ ያዘጋጃቸው ቤቶችን በተመለከተ እባክህ መረጃውን ንገረን። ወደ ሪል ስቴቱ ከመሄድ በፊት ስለ ዲኤምሲ ማን ነው የሚለውን ብናገር ደስ ይለኛልና ዲኤምሲ ማለት ዲኤምሲ ኮንስትራክሽን በመባል የሚታወቅ ከዚህ በፊት ኦልሞስት ወደ 27-28 ዓመት በላይ ልምድን ያካበተ በመንገድ ስራ ላይ ማለት ነው። ማለትም ብዙ ሰዎች ያውቁታል። ዲኤምሲ ኮንስትራክሽን፣ ዲኤምሲ ማለት አብሪቬሽን ነው። ዳንኤል ማሞ ኮንስትራክሽን ማለት ነው። ይህ ዲኤምሲ ኮንስትራክሽን በብዛት ሲታወቅ ቀደም እንደነገርኩሽ በመንገድ ስራው ላይ አዋሳ፣ በአዳማ፣ አርባ ምንጭ ትላልቅ ሀገር አቋራጭ መንገዶችን በመገንባት ይታወቃል። ሽር የምንልባቸው ወደ አዋሳ፣ ላንጋኖ፣ አርባ ምንጭ የምንሄድባቸው መንገዶች በዲኤምሲ የተሰሩ ናቸው እያልከኝ ነው? በዲኤምሲ ኮንስትራክሽን አመልክሽ። እንዲሁም ደግሞ በሌላ ከዚህ ከ27-28 ዓመት በላይ ከሚታወቁበት ሌላ ተጨማሪ ወደ 6 የሚደርሱ ኩባንያዎች አሉ፣ ሲስተር ካምፓኒዎች። ይሄ የፋውንዴሽን እንዲሁም ሌሎች ተጨማሪዎች ማለት ነው። 6 ኩባንያዎች አሉት። አጌን ይሄ በህዳሴው ግድብ ላይ የህዳሴው ግድብ የመግቢያ በር ላይ ኃላፊነት ተሰጥቶት እየተንቀሳቀሰ ያለ ድርጅት አጌን ዲኤምሲ ኮንስትራክሽን ነው። ዲኤምሲ ከዚህ በፊት በብዛት የሚታወቀው በመንገድ ስራው ነው። አሁን ከቅርብ ጊዜ ወዲህ በሪል ስቴቱ ዘርፍ እዚህ ለቡ መብራት ኃይል አካባቢ የሚገኝ ኦልሞስት 65395 ሜትር ስኩዌር ላይ ያረፈ መንደር ወይም ኮምፓውንድ ተሰጥቶት በላፍቶ ንፋስ ስልክ ክፍለ ከተማ ስር ያለ ነው። በሱ ይዞታ ፈቃድ ተሰጥቶት 42 ቪላዎችንና ወደ 18 ብሎኮችን ያቀፈ ሂልሳይድ አፓርትመንት አሁን ላይ ለሽያጭ ወጥቷል። ኦልሞስት ቪላዎቹ አልቀዋል። በመረከብ ላይ ያሉ አሉ፣ የተረከቡም አሉ። ተገንብተው ተጠናቀው የተረከቡ አሉ፣ በማስረከብ ላይ ያሉ አሉ፣ ፊኒሺንግ ስራ ላይ ያሉ አሉ። አሁን ላይ መኖሪያ አፓርትመንቶቹ ብቻ 18 ብሎኮች ናቸው በ10% ቅድመ ክፍያ እየሸጠን ያለ ነው ማለት ነው። ስለዚህ አሁን ቅናሾቹ በተለያየ መጠን ቅናሽ የተደረገባቸው በእነኚህ በ18ቱ ብሎኮች ላይ ነው ማለት ነው። እሺ፣ በጣም አሪፍ። አሁን እነኚህ አጠቃላይ ብሎኮቹ ግቢ ውስጥ የሚይዘው 18 ብሎክ ነው። ግን 18ቱ ብሎክ አይደለም አሁን ለሽያጭ ያወጣ ነው።
ለማስታወቂያ ዋጋ ወይም ፕሮሞሽናል ፕራይስ ተብሎ የወጡ ብሎኮች ተወሰኑት ብቻ ናቸው። እነኛም ቁጥራቸው ወደ 5 ብሎኮች ናቸው አሁን ለሽያጭ ያወጣ ነው። እነኛ 5 ብሎኮች በፕሮሞሽናል ዋጋ ወይ በማስታወቂያ ዋጋ እየተሸጡ ያሉ ሳይቶች ናቸው። ሌሎቹ ጨምረው ሊሸጡ ማለት ነው። ስለዚህ እነኛ 5 ብሎኮች ላይ ለሚገዛ ሰው የማስታወቂያ ዋጋ በማስታወቂያ ዋጋ ነው እየገዛ ያለው ማለት ነው። የፈጠነ ነው ለማለት ነው እንግዲህ አሁን 5ቱ ብሎኮች ላይ የፈጠነ ካልሆነ የዘገየ በመደበኛ ዋጋ ሊገዛ ነው ማለት ነው። ተማሪፋው እንደዛ ነው። የፕሮሞሽናል ስራ ነው እየሰራ ያለው አሁን እና ይዞት ግቢው በአጠቃላይ ከ4000 አባወራ በላይ ነው የሚይዘው። አጠቃላይ የ65395 ሜትር ስኩዌር ማለት እንግዲህ ሰፊ ነው። ከ4000 አባወራ በላይ ነው የሚይዘው እና አፓርታማው ሚክስድ ዩዝድ ኮምፕሌክስ አፓርትመንት ነው የሚባለው። ማለትም ከታች የንግድ ሱቆች ከላይ አፓርትመንት ማለት ነው። ስለዚህ ንግድ ሱቆችም ከታች አሉ። ቅይጥ ናቸው ማለት ነው። ይዘናቸው የመጣ ነው የቤት አይነቶች ከስቱዲዮ እስከ ባለ 4 መኝታ ስቱዲዮ፣ ባለ 1፣ ባለ 2፣ ባለ 3 መኝታ እንዲሁም ደግሞ ባለ 4 መኝታ ናቸው ማለት ነው። የካሬ መጠናቸው ከስንት እስከ ስንት ነው? ይሄ በነገራችን ላይ እኛ ጋር ይዘን የመጣ ነው ሁሉም ሰው የሚሳተፍበት ነው። ማለትም ከዝቅተኛ የካሬ አማራጭ እስከ ከፍተኛ የካሬ አማራጭ ነው ይዘን የመጣ ነው። ያም ማለት ከዝቅተኛ የገቢ ምንጭ ያላቸው ሰዎች ጀምሮ እስከ ከፍተኛ የገቢ ምንጭ ያላቸው ሰዎች ማንም ሰው ቤት የመግዛት ፍላጎት ያለው ሰው የሚሳተፍበት ነው ማለት ነው። ሙሉ በቃ በከፋፈላችን ኤቭሪቲንግ ተመቻቸ ስለሆነ ሁሉም ሰው እንዲሳተፍበት በተለይ ከሀገራችን ውጭ ያሉ ለዲያስፖሮች ለነሱ በጣም የተመቻቸ ነው። ያው እንደምታውቁ በአሁን ሰዓት ላይ ብር በባንክ ማስቀመጥ በጣም ቫልዩ ለስ ነው። አሁን ግን የሆነ አሴት ላይ እየሰሩ አንደኛ ኮሚትመንት ውስጥ ጨምርላቸዋል ከ10% ቅድመ ክፍያ ጀምሮ። በነገራችን ላይ በብር ከ625 ሺህ ብር ቅድመ ክፍያ ጀምሮ ነው የቤት ባለቤት ለማድረግ ከ625 ሺህ እና እዚህ ጋር ቀድም የካሬ አይነቶች እንደጠየቅሽኝ ስቱዲዮ 56.6 ካሬ ነው። 56 ባይዘው እዚህ ጋር ስቱዲዮ በመባል የሚታወቀው ከዚህ በፊት እኛ ሁላችንም የለመድ ነው 27 ካሬ ወይም ደግሞ 34 ካሬ ነው። እኛ ጋር ግን ይዘን የመጣ ነው 56.6 ካሬ። ስቱዲዮ ማድረግ ለሚፈልግ ሰው ስቱዲዮ አድርጎ እንዲቀጥል ኦር ደግሞ ባለ 1 መኝታ ማድረግ ለሚፈልግ ሰው ፓርቲሽን አውጥቶ ባለ 1 መኝታ ማድረግ ይችላል። ስለዚህ ተመጣጣነ ባለ 1 መኝታ ይወጣዋል ማለት ነው። ስቱዲዮ ስንል ስቱዲዮ ብቻ አይደለም፣ በፈቃዱ በድርጅቱ ፈቃድ ባለ 1 መኝታ ማድረግ ይችላል ማለት ነው። ባለ 1 መኝታ 77.7 ነው። እሱ ባይዘው እሱም ትልቅ ነው። ምክንያቱም 66 ካሬ ሆኖ ባለ 2 መኝታ አለ የመንግስት ቤቶች ላይ። እውነት ነው፣ የጋራ መኖሪያ ቤቶች ላይ። እኛ ግን ባለ 1 መኝታ ሰፊ 77.7 ካሬ ብለን ነው ይዘነው የመጣ ነው። ቶታል ፕራይሱን በዚሁ ጋር መናገር ካለብኝ የስቱዲዮ 6 ሚሊዮን 200 ሺህ ብር ነው አጠቃላይ ማለት ነው። የባለ 1 መኝታው 77.7 ካሬ ነው። ቶታል ፕራይሱ ወደ 8 ሚሊዮን 500 ሺህ ብር አካባቢ ይሆናል። እንዳልኩሽ የሚከፍለው የመጀመሪያ 10% ነው። 10% ይከፍላል። ከዛ ባለ 2 መኝታ ደግሞ 123 ካሬ ቶታል ፕራይሱ እሱ 13 ሚሊዮን 600 ሺህ ብር። የባለ 3 መኝታ 150 ካሬ 169 ካሬ አለ እስከ 173 ካሬ ድረስ ባለ 3 መኝታ ቶታል ዋጋው ከ16 ሚሊዮን ብር ጀምሮ አለ ማለት ነው። ባለ 4 መኝታ 175 ካሬ አለን 181 ካሬ አለን ከ19 ሚሊዮን ብር ጀምሮ አለን ማለት ነው። በነገራችን ላይ እዚህ ጋር ከስቱዲዮና ከባለ 1 መኝታ በስተቀር ከባለ 2 እስከ ባለ 4 ያሉት ሁሉም ተጨማሪ ሰራተኛ ክፍል አላቸው። የሰራተኛ ክፍሏ ከነሻወር ሽንት ቤቷ ማለት ነው። እንዲሁም ደግሞ ባለ 4 መኝታ ብለን ያወጣነው ፔንት ሃውስ ነው። ከላይ ነው መጨረሻ ፍሎር ላይ ነው ያሉት። በጣም ትልቅ ካሬ አማራጭ ናቸው። 181 ካሬ ማለት በጣም ትልቅ ነው። 5ኛ እሱም ተጨማሪ ሰራተኛ ክፍል አለው ማለት ነው። የስቱዲዮውን አማራጭ ከፈለገ በፓርቲሽን መኝታ ቤት ማድረግም ይችላል በድርጅቱ ፍቃድ ብለሃልና እንግዲህ 54 ካሬ ሰፊ ነው። እንዳልከው በጋራ መኖሪያ ቤቶች የምናውቀው የካሬ ስፋት በተለይ በስቱዲዮ ደረጃ ከ30 ያለፉ አይደሉም አብዛኛዎቹ ማለት ነውና እንዲህ አይነት አማራጮች ካሉ በተመሳሳይ ባለ 2ን ስንመለከት እንግዲህ ወደ 124 ካሬ ነው ያልከኝና ይሄንንስ እንደው 3 መኝታ ላድርግ ቢል ይችላል? የስፋት አማራጩ እንዲህ አይነት እድል ይፈጥርለታል? ድርጅቱስ ይፈቅዳል? በጣም አሪፍ ጥያቄ፣ ብዙ ደንበኞች የሚያነሱት ጥያቄ ነው። በነገራችን ላይ እኔ አሁን ከዚህ በፊት ሌላ ሪል ስቴት ላይ ሰርቻለሁ። እኛ ለቀቅ እያደረግን ነው ያወጣናቸው ካሬዎቹን። ለምንድን ነው ለቀቅ ሰማንስ በአንድ መኝታ ልጨምርበት ቢል እንዲጨምር አድርገን ያወጣ ነው። ለምሳሌ 123 ካሬ ከዚህ በፊት ባለ 3 መኝታ አድርገን የሸጥንበት ሪል ስቴት አለ።
ይሄም ባለ ሁለቱን ገዝቶ ፓርቲሽን ሰርቶ ባለ 3 መኝታ ማድረግ ይችላል ማለት ነው። 123ቱን ካሬ ሁሉ ላይም ይችላል ማለት ነው። መልካም ነው። ይሄንን ግልጽ እንዲሆንም አማራጮቹ በሌሎቹም ላይ ያካተተ ነው የሚለውም ነው። በምን ያህል ጊዜ ግንባታው ይጠናቀቃል? አከፋፈሉን በተመለከተ የመጀመሪያው 10% ቅድመ ክፍያው ነው ብለሃል። ከ650 ሺህ ብር ጀምሮ ነው ያልከኝ? 25 ሺህ ብር 25 ሺህ ነው የጨመርኩበት። ከ625 ሺህ ብር ቅድመ ክፍያ ጀምሮ የቤት ባለቤት መሆን ይቻላል ብለህኛል። በተመሳሳይ እንግዲህ 10% ቅድመ ክፍያውን እያየ ነው ብንሄድ ባለ አንዱ ምን ያህል ነው የሚሆነው? ባለ ሁለቱ ያከፋፈል የጊዜ አማራጮች ውስጥ በምን ያህል ጊዜ ናቸው? ትክክለኛ ጥያቄ ሲነሳልኝ የብዙ ደንበኞች ጥያቄ ነው። ካለ ልምድ አንፃር በቃ ያ ነገር ሁሉም ላይ የምጠይቅኝ ጥያቄዎች የደንበኞች ጥያቄ ነው። እውነት ነው። የተመልካቾችን ፍላጎትም ለማሟላት ነው። እና ስላከፋፈላቸው ነው ጠቅለል አድርገን እናወራ። ስቱዲዮ 56.6 ነው የካሬው አማራጭ። ጠቅላላ ዋጋ 6,256,000 ብር። የመጀመሪያ ክፍያ 10% 625 ሺህ ብር ይከፍላል ማለት ነው። ከዛ 10 ሲከፍል ስንት ይቀረዋል? 90% ይቀረዋል። 90ውን ከ2 ዓመት ተኩል እስከ 3 ዓመት ባለው ጊዜ ውስጥ በግንባታው መሰረት ስል ሪል ስቴት ላይ 2 አይነት አከፋፈል አለ። ታይም ቤዝድ እና ኮንስትራክሽን ቤዝድ። ወይ በጊዜ ገደብ ነው ወይ በግንባታው መሰረት ነው። ጊዜ ገደብ በታይም ቤዝድ ማለት የሆነ ጊዜ ሊሚቴሽን ይሰጥሻል። በእነኛ ጊዜ ውስጥ እንድትከፍሊ ነው የሚደረገው። ወይ በ6 ወር ወይ በ1 ዓመት እየተባለ የጊዜ ገደብ ይኖራል። በ5 ወር ማስገባት አለበት ከተባለ በየ5 ወሩ የሆነ ደንበኛው ይከፍላል ማለት ነው። በግንባታው መሰረት ሲሆን ግን ግንባታውን እያየ ቤዝዶን ልክ ለምሳሌ አሁን እኛ የትኛው ነው ከሁለቱ አከፋፍል የመረጥ ነው? ኮንስትራክሽን ቤዝድ ነው። ብዙም ደንበኛ ይወደዋል። ኮንስትራክሽን ቤዝድ ማለት ግንባታውን እያየ በግንባታው መሰረት ነው የሚከፍለው። ሳይገነባ አይከፍልም ማለት ነው። አሁን 10% የምናስከፍለው ቅድመ ክፍያ ነው። ቤዝመንቱ ላይ ገና ቁፋሮ ቤዝመንቱ እየተሰራ ማለት ነው። ሁለተኛ ክፍያ የምናስከፍለው ቤዝመንቱ ሙሉ ባለ 5 ቤዝመንት ነው። 5ቱን ቤዝመንት ሲጠናቀቅ ሁለተኛ ክፍያ እናስከፍላለን። ከዛ ሁለተኛ ፍሎር ሲደርስ፣ 5ኛ ፍሎር ሲደርስ፣ 14ኛ ፍሎር ሲደርስ፣ 20ኛ 25ኛ በር ሲገጠም ጂፕሰም ቻክ ሲረከብ እየተባለ 90% በ9 ዙር ባንድ አይደለም የሚከፍለው። በ9 ዙር 10% እያደረገ ለ10% ለምሳሌ አሁን ቅድመ ክፍያ 10% ከከፈለ ሁለተኛው ሙሉ ቤዝመንት ሲጠናቀቅ 0 ላይ ሲደርስ ማለት ነው 15% ነው የሚከፍለው። ከዛ ሁለተኛ ፍሎር ሲደርስ 15፣ 8ኛ ፍሎር ሲደርስ 15፣ 10ኛ ፍሎር ሲደርስ 10 እያለ 5% የሚከፍልበት መጨረሻ ሲረከብ 5% ነው የሚከፍለው። እሱን ሞር ሲደውሉልኝ በስልክ አብራራላችሁ። በደንብ ታብራራለህ። ቅናሹ የቱ ጋር ነው? አሁን እስከ 4 ሚሊዮን ብር የሚደርስ ቅናሽ እንዳለ ሰምተናልና እኛ ጋር ቅናሽ ያደረግነው አሁን ቅድመ ክፍያችን 10% ነው። ከ30% አትርፎ ከ10 ተረፍ አድርጎ ለሚከፍል ሰው ከ30% እስከ 100% ድረስ ለሚከፍል ታላቅ የዋጋ ቅናሽ አድርገናል። ይህም ለተወሰኑ ቀናቶች ነው የሚቆየው። ለአንድ ወራት ምናምን ያክል ማክሲመም 1 ወር ነው የሚቆየው። ይህንን የሚያደርግንበት የራሳችን ምክንያት አለ። ፕሮሞሽናል እንዳላችሁት 30% ለሚከፍል 6% የዋጋ ቅናሽ አለ። 45% ለሚከፍል እያንዳንዱ ፕሮሰስ አለው። 45 ለሚከፍል 8%፣ 60 ለሚከፍል 10% እያለ እያንዳንዱ 70፣ 80፣ 90፣ 100 ለሚከፍል 20% የዋጋ ቅናሽ አለ። እነኚህ ግን ያወጣችሁት ቅናሾች ሲመጣ ደንበኛው በትክክል የሚያገኛቸው ናቸው? በጣም አዎ፣ ግዴታ ነው። ድርጅቱ ያረጋገጠ በማህተም የተቀመጠ ነው እና ለምሳሌ የባለ አንድ መኝታው 77.7 ካሬ ከዲስካውንቱ በፊት 8,588,000 ብር አካባቢ ነው የሚለው። 8,588,000 ብር 10% ከፍዬ የቤቱ ባለቤት መሆን እፈልጋለሁ፣ 90ውን በግንባታው መሰረት እከፍላለሁ ለሚል ሰው የዚህ 10% 858,000 ብር ይሆናል ማለት ነው የሚከፍለው ቅድመ ክፍያ። አዎ በ858,000 ብር ቤቱን ይመርጣል። ቤት ይመርጣል ስል ፍሎር በምርጫቸው ነው። የፈለገው ፍሎር ላይ ያደርጋል። ከ4ኛ ፍሎር ጀምሮ እስከ 25ኛ ፍሎር ድረስ በምርጫው ይደረጋል። ሁለተኛ ቪው ያያል። ቪው ስልሽ 3 አይነት ቪው አለው እኛ ጋር፣ ወደ ፀሐይ መውጫ፣ ወደ ምስራቅ ማለት ነው ወደ ዋና አስፋልት፣ ሁለተኛ ደግሞ ወደ መዋኛ ገንዳው የሚያያለ፣ ሶስተኛ ወደ ማውንቴን ወደ ተራራው ልክ ነፋስ ተፈጥሮ ማየት ፈልጋለሁ ለሚል ሰው ወደ ተራራው፣ አጌን ሪክሬሽናል ኤሪያው ማየት ፈልጋለሁ ለሚል ሰው ወደ መዋኛ ገንዳው፣ አይ እኔ ወደ ፀሐይ መውጫ ነው ፈልገው ለሚል ሰው ወደ ፀሐይ መውጫ። ልክ ያችን 10%ን ሲከፍል
እነኚህ ነገሮችን በምርጫ ይደረግለታል ማለት ነው። ይሄን ምርጫ ለማግኘት ታዲያ መቅደም እንደሚያስፈልግ እየገባኝ ነው። ምክንያቱም የፀሐይ መውጫውን ቀድሞ የያዘ ካለ አማራጮቹ ስለዚህ መፍጠን ይገባል ለማለት ነው። እሺ በጣም አሪፍ እና ስለዚህ 8.5 ነው ያልኩሽ። ስለዚህ ከዲስካውንት በኋላ 100% ከፍላለሁ ለሚል ሰው ወደ 1 ሚሊዮን 400 ሺህ ብር ትርፍ አለው የባለ አንዱ መኝታ ላይ ማለት ነው። ኧረ እባክህ 8.5 የነበረው 7 ሚሊዮን ይደርሳል። 1 ሚሊዮን 500 ሺህ ብር ይሆናል። 7 ሚሊዮን ይሆናል ማለት ነው። ወደ 7 ሚሊዮን ይጠጋል። በዚሁ እያለ የባለ ሁለቱ መኝታ 123.4 ነው። ቶታል ፕራይሱ 13 ሚሊዮን 639 ሺህ ብር ይሆናል። የመጀመሪያ ክፍያ የዚህን 10% 1 ሚሊዮን 363 ሺህ ብር ይሆናል ማለት ነው። የባለ 3 መኝታው 150 ካሬ ቶታል ፕራይሱ 16 ሚሊዮን 658 ሺህ ብር ይሆናል። የዚህ 10% 1 ሚሊዮን 600 አካባቢ ይሆናል ማለት ነው። የባለ 4 መኝታው የ175 ካሬ ቶታል ፕራይሱ 19 ሚሊዮን 375 ሺህ ብር አካባቢ ይሆናል ማለት ነው። የዚህን የባለ 4 መኝታ የቤት ባለቤት ለመሆን የሚፈልግ ሰው 10% ነው የምናስከፍለው። 10% 1 ሚሊዮን 900 አካባቢ ይሆናል ማለት ነው። ልክ 10%ን ይከፍላል፣ 90ውን በፕሮግረስ ቀስ እያለ እንዲከፍል ያደርጋል ማለት ነው። ልክ እዚሁ ጋር እኔ ዲስካውንቱን መጠቀም ፈልጋለሁ 100% ከፍላለሁ ለሚል ሰው ይሄ 19 ሚሊዮን የነበረው ወደ 15 ሚሊዮን 900 ምናምን አካባቢ ይሆናል። የ4 ሚሊዮን ቅናሹ 4 መኝታው ላይ ያለ ማለት ነው። አዎ ባለ 4 መኝታው ላይ ወደ 4 ሚሊዮን ብር ኦልሞስት 4 ሚሊዮን የሚደርስ የዋጋ ቅናሽ ያገኛል ማለት ነው። ይህ ዋጋ ቀላል ነገር አይደለም። አንድ ሰው ይሄን 4 ሚሊዮን ለማግኘት ብዙ አመት ነው የሚፈጅበት፣ ግን እኛ ጋር በአንድ ወር ውስጥ ትርፍ አድርጎ ማግኘት ይችላል ማለት ነው። በዛውም በ4 መኝታውን እዛ አድርጎ ከላይ እየኖርበት በዚች በ4 ሚሊዮን ከታች ሱቅ መግዛት ይችላል በትርፏ። ሱቅም አለ ከታች የ4 ሚሊዮን ብር ከታች ትንሽ ቢያስጨምረው ትንሽ አስጨምሮ ሱቅ መግዛት ይችላል ማለት ነው። በሙሉ በዲስካውንቱ ማለት ነው። እና ይህን ይመስላል። ደንብና ሁኔታዎች ተፈጻሚነት አላቸው? ግዴታ ነው። በጣም ነው የሚገርመው። በምን ያህል ጊዜ ግንባታው ይጠናቀቃል? አሁን ምን አይነት ደረጃ ላይ ነው ያለው? በእርግጠኝነት ይሄንን የሚከታተሉ ይሄንን የሚሰሙ የቤት ባለቤት ለመሆን እንደሚነሱ አምናለሁኝ። ምክንያቱም የአከፋፈል አማራጩ፣ በተመሳሳይ ደግሞ የካሬው ስፋት እንዲሁም ደግሞ ቅናሹ በተለይ አጓጊ ነውና በምን ያህል ጊዜ ግንባታው ይጠናቀቃል? አሁንስ ምን ላይ ነው ያለው? እሺ በጣም አሪፍ ማለት ነው። እኛ ጋር ቀድም 10%ን ኦር 100%ን ሲከፍል በመረጠው ፍሎር በመረጠው ቪው የሚሰራለት አግሪመንት አለ። አግሪመንት ወደ ኦልሞስት ወደ 17 አንቀጽ ያለው ወደ 15 ፔጅ የሚደርስ በላፍቶ ንፋስ ስልክ ክፍለ ከተማ ስር ተፈቀደለት ማለት ነው። እሱ ራሱ ያረጋገጠለት አግሪመንት አለ። ያን አግሪመንት እንሰራላቸዋለን። እዛ አግሪመንት ላይ ምን ነገሮች አሉ? ማስረከቢያ ጊዜ በ30 ወራት 30 ወራት ማለት 2 አመት ከ6 ወር ማለት ነው። 2 አመት ተኩል ማክሲመም ያው ሪል ስቴት ላይ የተወሰነ የማቴሪያል አቅርቦት ምናምን እንትን ይችላል። ከ2 አመት ከ6 ወር እስከ 3 አመት ማስረከቢያ ጊዜ፣ ግን ውሉ ለሚዘጋጀው 30 ወራት ተብሎ ነው። ለዚህም በነገራችን ላይ ግንባታውን ያዙት ቻይኖች ናቸው። በዛው እየተሰራ ያለው የምንጠቀመው ቴክኖሎጂ አዲስ ቴክኖሎጂ ነው። አሉሚኒየም ፎርምወርክ ቴክኖሎጂ የተባለ ከዚህ በፊት ምናልባት ብዙ ሰው ሰምቶታል። በከተማችን ውስጥ በቅርብ ጊዜ የመጣ ቴክኖሎጂ ነው። ይህም የግንባታ ሂደትን ለማፋጠን በሚል የመጣ ቴክኖሎጂ ነው። አሉሚኒየም ፎርምወርክ ቴክኖሎጂ የጥራት ደረጃውንም የጠበቀ ነው። ኤቭሪቲንግ ጥራት፣ ማስረከቢያ ጊዜ ወዘተ። እንዴት ነው የሚሰራው? ከዚህ በፊት የተለመደው ውድ ፎርምወርክ የሚባል ቴክኖሎጂ አለ። ውድ ፎርምወርክ ለምሳሌ ከዚህ በፊት ሀገራችን ላይ የተለመደው አንድ ፍሎር ስላብ 1 ተሞልቶ ሁለተኛው ስላብ ለመሙላት ከ21 ቀን እስከ 27 ቀን ነው የሚያስፈልገው። ሁለተኛውን ስላብ ለመሙላት ማለት ነው። ግዴታ ነው። ይሄ የኢንጂነሪንግ ህግ ነው። ምን በሚሆንበት ጊዜ ውድ ፎርምወርክ ይሄ ጣውላ ምናምን ተሞልቶ ብረቱ ከታሰረ በኋላ በውስጡ ኮንክሪት ተሞልቶ ለማላቀቅ ሁለተኛውን ስላብ ለመሙላት 27 ቀን ይጠበቃል። አሉሚኒየም ፎርምወርክ በሚሆንበት ጊዜ ግን ኢምፕሌስ ኦፍ ዛ ፓኔል በፓኔሉ ማለት በውድ ፎርምወርኩ ቦታ አሉሚኒየም በሚሆንበት ጊዜ ከ2 ቀን እስከ 5 ቀን ብቻ ነው የሚጠበቀው። ማክሲመም 5 ቀን በ27 ቀንና በ5 ቀን ውስጥ ምን ያክል ልዩነት እንዳለ፣ ስለዚህ ጊዜውን ያሳጥረዋል። ጊዜውን ዴሊቨሪ ታይም ሾርት ያደርገዋል። በጣም ሾርት ነው የሚያደርገው። ሁለተኛ ይሄ መጨረሻ ላይ ልክ ሲላቀቅ ይሄ ከዚህ በፊት የተለመደው ቁርቆራ፣ ፕላስተር፣ ልስን የሚባል ነገር አለ።
አሉሚኒየም ፎርምወርክ በሚሆንበት ጊዜ ቁርቆራ የሚባል ነገር የለም፣ ልስን የሚባል ነገር የለም። ቢታች እንደተላቀቀ ቀለም ነው የሚቀባው። ሾርት አድርገዋል ይሄንም ስራው። ሁለተኛ ግንባታው አይሰነጣጠቅም፣ ክራክ አያደርግም። ለምን የራሱ ኬሚካል ስላለው ማለት ለዚህ ተብሎ ዲዛይን ስለተደረገ። ስለዚህ አሉሚኒየም ፎርምወርክ ቴክኖሎጂ መጠቀማችን በሰዓቱ እንድናስረክብ ያደርገናል ማለት ነው። ለየት የሚያደርገን ይሄ ነው። ለየት የሚያደርገን ይሄ ነው። አገኝ ለየት የሚያደርገን ሌላ ኮምፓውንድ መሆኑ ራሱ ዛት ብዙ ሰውኛ አሁን ከዚህ በፊት ሌላ ሰፓሬት ቢልዲንግ ላይ ምናምን ሴልስ ሆኜ ሰርቻለሁ። ብዙ ደንበኛ ጥያቄ በመንደር ደረጃ ቢሆንልን በኮምፓውንድ ደረጃ ያለ ሳይት ፈልግልን የሚሉ ደንበኞች አሉ። አዎ ልክ ናቸው። በመንደር ደረጃ ወይ በኮምፓውንድ ምንድነው ለብሶ ፕራይቬሲ የተጠበቀ ነው የሚሆነው። ይሄ ግቢው በነገራችን ላይ የኛ ሂልሳይድ አፓርትመንት ነው የሚባለው። ሂልሳይድ ማለት ከፍታ ላይ ያለ ቦታ ጥሩ ብይታ ጥሩ ቪው ያለ ሳይት ማለት ነው። በአጠቃላይ ወደ 5 መግቢያ በሮች አሉት። ከስፋቱ አንፃር እንግዲህ ከ65000 በላይ መግቢያ በር ላይ ጥባቂ አለ። ስለዚህ ሰማንስ የግቢው ነዋሪ የሆነ ሰው ሲወጣ ሲገባ መታወቂያ እያሳየ ነው የሚገባው የሚወጣው ማለት። ደህንነቱ የተጠበቀ ይሆናል። ልክ እንደ ሌሎች የመኖሪያ መንደሮች ደህንነቱ የተጠበቀ ይሆናል። ራሱን የቻለ አንድ የሪል ስቴት ከተማ ነው የሚሆነው። ወደ 4000 አባወራ ነው የሚይዘው። ሙሉ ሰርቪስ ያለው ባይ ዘ ዌይ በዛው ሙሉ ሰርቪስ ያለው ስልሽ 5 መዋኛ ገንዳ አለ። ያንዳንዱ ቢልዲንግ ወደታች 5 ቤዝመንት አለው። 5 ወለል ማለት ነው ከምድር በታች። እነኛ 5 ቤዝመንቶች እነኛ 5 ወለሎች የተለያዩ ዩቲሊቲ ሰርቪሶችን የሚሰጥ ማለት ነው። ለምሳሌ የመኪና ማቆሚያ፣ አውቶማቲክ ጄነሬተር የሚገጠምበት፣ ለስፖርት ጂም ቤት ምናምን የሚሆን እና ሌሎች ተጨማሪ ዩቲሊቲ ሰርቪሶችን የሚሰጥ ማለት ነው። 24 ሰዓት የማያቋርጥ የከርሰ ምድር ውሃ አለው። ሌላኛው በደንብ አድርጎ አርኪቴክቸሩ ኢንጂነሩ የተጠበበበት አሁን ሰዓት ላይ ኤሌክትሪካል መኪና እየበዙ ነው። ለኤሌክትሪካል መኪና መሙያ ቻርጀር ብሎ እሱም ዲዛይን አለ እዛው ግቢ ውስጥ ማለት ነው። ስቴሽን ማለት ማደያ ያለ ማለት ነው። የንቱ ማለት የኤሌክትሪካል መኪና እነኚህ የልጆች መጫወቻ ፕሌይግራውንድ፣ ባስኬትቦል የ4000ንም አባወራ ፍላጎት ሊያሟላ የሚችል አቅርቦት ከዘመኑን የዋጀ የምንለው የኤሌክትሪክ መኪናን ቻርጅ ማድረጊያን ጨምሮ የከርሰ ምድር ውሃን እና የመኪና ማቆሚያዎችን ያሟላ ነው እያልከኝ ነው። በጣም ነው የሚገርመው። እንግዲህ ለየት ያለ ሆኖ መጥቷል ዲኤምሲ። በጣም ለግዠሪስ ነው ማለት እኔ ስሪዱ ላይ እንዳሁን እዚህ ላይ እንደሚያዩት ምንድነው በጣም የሚያምረው የመጨረሻውን ስልጣኔ ተጠቅሞ ነው እየሰራ ያለው። ይህ ቀረሽ የማይባልለት ነው ሙሉ በቃ እንጃ እኔ በጣም ደስ ብሎኝ የምሸጠው እንትን ነው። እውነት ነው። አይ በጣም ኮከብ ባለሙያ ተብለህ መሸለምንም ሰምተናል። በጣም ደስ ብሎናል። ካንተም ጋር ብንጨዋወት ብለን ያልነው ለዛ ነውና እጅግ በጣም ነው ደስ የሚለው። እነኚህ 5 ብሎኮች ቅናሹን ያካተቱት የኔ ተመልካቾች የዛ ተጠቃሚ ቢሆኑ ደስ ይለኛልና ምን ያህል አለ? አሁን ላይ ፕሮዳክቶቹ በነገራችን ላይ ከ5ቱ አሁን በቅርብ ይወጡ እኔ አሁን ወደ አንቺ ሚዲያ የመጣሁት አዲስ ብሎክ ስለተለቀቀ ነው። አዲስ ብሎክ 5ኛው አሁን በቅርብ ጊዜ ነው የተለቀቀውና በሚፈልጉት ፍሎር ላይ ያገኛሉ። ምናልባት ቀደም እንዳልኩሽ እስከሆነ ፍሎር ድረስ የንግድ ሱቆች ናቸው። ያው ሚክስድ ዩዝ ኮምፕሌክስ አፓርትመንት ነው። ስለዚህ ከሱቆቹ በላይ ነው ማለት ነው የሚጀምረው። ሱቆቹስ አሁን ሱቆቹን የሚፈልግ ምክንያቱም እዛው እየነገደ እዛው መኖሪያውን ማድረግ የሚፈልግ ይኖራል። በጣም እኔም ሪከመንድ አደርገዋለሁ። ብዙ ሰዎችም እንደዛ ነው ያደረጉት። ከዚህ በፊት በሸጥ ነው ከላይ እየኖረ ከታች የንግድ ሱቅ ለልጆቹ ሊሆን ይችላል፣ ለራሱ መደበሪያ ሊሆን ይችላል ምናምን። አሁን ሰዓት በተለይ ለውጭ ለዲያስፖራው አስተማማኝ ይሆናል። የኔ የሚሉት ነገር እዚህ ላይ ቢኖር ደስ ይላልና ሱቆቹም ዝግጁ ናቸው። በጣም ዝግጁ ናቸው። ሁሉም አሉ። ከዝቅተኛ ካሬ አብዛኞቹ ተሸጠዋል። ዝቅተኛ ካሬ አማራጭ አሁን ያለን 60 ካሬ ነው። ትናንትና ዛሬ በጣም ብዙ ሱቆች ተሸጠዋል። በነገራችን ላይ ስለ ሎኬሽኑ ለቡ መብራት ከሜክሲኮ በ10 ኪሎ ሜትር ርቀት ላይ ነው የሚገኘው። ለቡ መብራት አደባባይ አለ እና አደባባዩ ወደ ለቡ፣ ወደ ላፍቶ፣ ወደ ጋርመንትና ወደ ሜክሲኮ የሚወስዳል እና መስቀለኛ ላይ ነው ያለው ሳይቱ። የንግድ ሱቁ አንደኛ ግቢው 4000 አባወራ ነው የሚይዘው። ከ4000 አባወራ ነዋሪነቱ በተጨማሪ ኤክስተርናል ዋና አስፋልት ዳር ወይም መስቀለኛ ላይ ስለሆነ በጣም ነው የሚያዋጣው ንግድ ሱቁ። በነገራችን ላይ ለንግድ የተጠና አዋጭነቱ የተረጋገጠ ነው። በጣም ሲጀመር በነገራችን ላይ የንግድ ሱቆች ላይ አንዳንድ ድርጅቶች ወይም አንዳንድ ሪል ስቴቶች አይተሽ ከሆነ መሸጥ አይፈልጉም። ለምን? ቢያከራዩት እንደሚያዋጣቸው ስለሚያውቁ እና ይህም ሳይቆም የንግድ ሱቁ ላይ በደንብ አድርገው ይረባረቡ። የሱስ ክፍያው እንዴት ነው? እሺ በጣም አሪፍ። የንግድ ሱቆቹ ያው እንደነገርኳቸው በጣም አዋጭ ናቸው። የነሱ ቅድመ ክፍያቸው ከፍ ይላል። ግራውንድ ላይ ቅድመ ክፍያው የሱቅ ባለቤት ለመሆን 50% ነው የሚከፍለው። ለምን? ያው ድርጅቱ
እርግጠኛ ነኝ ቢያከራየው እንደሚያዋጣው ስለሚያውቅ የለም እንዳይባል ብዙ ጊዜ የንግድ ነገሮች ከፍ እንደሚሉ ይታወቃል። በጣም አዋጭ ነው። ፈርስት ሰከንድ ሰርድ ላይ 25% ቅድመ ክፍያቸው በዚህ መልኩ ይሆናል። መጠን ግን የዋጋ ተመን ወጥቶላቸዋል። የዋጋ ተመን ወጥቶላቸዋል። ግራውንድ ላይ ወደ 133 ሺህ ብር የአንድ ግራውንድ ላይ ያለ ሱቅ 133 ሺህ ብር ነው። ስንት ፐርሰንቱ ማለት ነው? 50%? ተሳስተ እንዳይሆን ካሬ ዋጋ። እሺ አይ ጠቅላላ ዋጋው ልትለይ መስሎኝ 133 ሺህ ብር ነው። ከዛ ፈርስት ፍሎር ላይ 2 ሺህ ብር ትቀንሻለሽ 131 ሺህ 129 ሺህ 127 ሺህ እያለ ይቀጥላል። ስንት ካሬ ናቸው? ዝቅተኛ 60 ካሬ ነው ያለው። አሁን ላይ ግራውንድ ላይ አንድ ሱቅ አለች 44.38 ካሬ። እንግዲህ ዛሬ ካልከፈሉባት ማለት ነው በቅርብ እሷ አለች። እሷ ኦልሞስት ወደ 5.9 ነው ዋጋዋ። የሷ 50% 2.8 አካባቢ ይሆናል ማለት ነው። ፈርስት ፍሎር ላይ ሌላ ወደ ላይ ያሉት ላይ 60 ካሬ አለ። የሱ ቶታል ፕራይሱ ያው በእንትኑ ስለሚለያይ ማለት ነው ከፍሎር ፍሎር ወደ ላይ ከፍ እያለ ዋጋቸው እየቀነሰ ነው የሚሄደው። በነገራችን ላይ ይሄ ቤቶቹ የሚጀምሩበት ላይ ሪክሬሽናል ኤሪያ አለ። ቀደም መዋኛ ገንዳዎቹ ቴራስ ምናምን ላይ በስሪዱ ላይ በደንብ አድርጌ ያሳያቸዋለሁ። ለሱ ለሶስተኛ ፍሎር ወይም ለመናፈሻው ለሪክሬሽናል ኤሪያው ቅርብ ነው ይሄ ከግራውንድ ቀጥሎ ያለው ሱቅ ማለት ነው። ስለዚህ ሁሉም እኩል ተጠቃሚ ነው የሚኖራቸው ሱቁ ላይ። በዛው ብዙ ሰው ያልተረዳበት ለምሳሌ ከዚህ በፊት ሞል ነው ሰፓሬት ቢልዲንግ ቢሆን ወደ አስፋልት ምናምን የሚባል ነገር ምርጫ ይኖረዋል። ይሄ ግን ሞል ነው፣ ውስጥ እየገቡ ነው ሰርኩሌት እያደረጉ ነው የሚገበዩት። ልክ እንደ ሱፐር ማርኬት ማለት ነው። ሱፐር ማርኬት ውስጥ የሆነ እቃ ልትገዢ ስትገቢ ውስጥ ሰርኩሌት እያደረግሽ እየተዟዟርሽ ነው። ይሄም ሞል ስለሆነ ውስጥ እየገባሽ ነው። ሞል ያው ብዙ ሰው ይረዳኛል። የገበያ አዳራሽ ሁሉም ሱቆች ጋር የመታየት ወይም የማየት እድል ይኖራል ነው። ፊት ለፊት ነው የኔ ጥግ ይዟል የሚል ነገር አይኖርም ነው። በቃ በዛ መልኩ ነው የሚገበዩትና እስቲ እንደው በምናባችንም እንድንስለው ስሪዲው ላይ ያለውን ነገር አሳየን። እኛ የያዝነው 65395 ሜትር ስኩዌር ላይ ያረፈው ሳይታችን ስሪዲው ይሄን ይመስላል። ከዚህ ዘሽ በአጠቃላይ ማለት ነው እነኚህ 65395 ሜትር ስኩዌር ላይ ያረፉት አፓርታማዎች ጂፕላሶችንም ጨምሮ ማለት ነው እንደምታያቸው በሶስት የተከፋፈሉ ናቸው። ይሄ ጋር በዚህኛው በኩል ወደ 14 የሚደርሱ ህንጻዎች አሉ። በዚህኛው ጋር 4 ስንት ህንጻዎች ነበር ቀደም ያልነው? በአጠቃላይ 18 ቢልዲንጎችን ያቀፈ ነው። 18ቶቹ ህንጻዎች በዚህ ጋር 4 በዚህ ጋር 14 አንድ አጠቃላይ ወደ 18። መካከል ላይ ቪላዎቹ ጂፕላሶቹ ተገንብተው አልቀዋል። የተወሰኑት ተረክበዋል። ግማሾቹ በፊኒሺንግ ስራ ላይ ያሉት ያልኩሽ እነኚህ ናቸው ማለት ነው። አሁን ላይ ምንም ሽያጭ የለም። ምንም ሽያጭ የለም። እነሱ ኦልሞስት ሶልድ አውት ናቸው፣ ጥንቅቅ ብለዋል። በነገራችን ላይ የነኚህ መጀመሪያ ላይ በ5 ሚሊዮን በ6 ሚሊዮን ያለቁ ቪላዎች ናቸው። ዛሬ ባታምኝም እስከ 100 ሚሊዮን የሚሸጥ ሰው አለ። መጀመሪያ ላይ በ5 ሚሊዮን የገዛ ሰው ዛሬ 100 ሚሊዮን እያለ እየሸጠ ነው ማለት ነው። ምን ለማለት ፈልጌ ነው? ዛሬ ላይ እኛ ጋር እንደ ኢንቨስትመንት ለመኖሪያ ብቻ አይደለም ሪል ስቴት ላይ የሚገዛው እንደ ኢንቨስትመንት ለማትረፍ እዚህ ላይ ካዋሉ ነገ ያተርፉበታል የሚለውንም ነው። አሴት ደግሞ በአሁኑ ሰዓት ቀደም እንዳልኩሽ ባንክ ላይ ቫልዩለስ ነው። አሴት ላይ ሲያርፍ ግን ራሱን አትርፎ ነው የሚመጣው እና በአጠቃላይ ይሄ ሳይታችን ይህን ይመስላል። ሞላላ ነው። እያንዳንዱ አይተሹ ከሆነ አንዱ ህንፃ ለአንዱ ህንፃ ኢፌክት አያደርግም። ከዚህ በፊት ኮምፓውንድ ሲባል ክብ ነው የሚሆነው ወይ ካሬ ነው የሚሆነው። ክብ በሚሆንበት ጊዜ አንዱ ህንፃ አንዱ ላይ ተጽዕኖ ያሳድርበታል። ይሄ ጋር ግን ሁሉም የራሱ እንትን አለው ኳሊቲ ያለው። ለምሳሌ ወደዚህ በኩል ያሉት ወደ ዋና አስፋልት ወደ ከሜክሲኮ ወደ ጋርመንት ወደሚወስደው አስፋልት ያሉ፣ እነኚህ ደግሞ ወደ መዋኛ ገንዳው። ይሄ መካከል ያለው መዋኛ ገንዳ ነው። 20 ሜትር አስፋልት በመካከሉ አለ። አገኝ ሶስተኛ ቀደም ወደ ተራራው ያልኩሽ ማውንቴን ይሄ ነው። ይሄ ተፈጥሮ ነገር ኢንጆይ ማድረግ ፈልጋለሁ ምናምን ላይ የሚል ሰው ወደዚህ። ስለዚህ ሶስት አይነት እይታ አለ ያልኩሽ። ሰው ሲመርጥ ወደ ተፈጥሮ ወደ ተራራው ማየት ይችላል፣ ኦር ደግሞ ወደ መዋኛ ገንዳዎቹ፣ ኦር ደግሞ ወደ ዋና አስፋልት ማየት ይችላል ማለት ነው። ከዚህ ውስጥ ለሽያጭ ያወጣናቸው 5 አፓርታማዎች ናቸው። ያንዳንዱ የራሱ ኮድ ይኖረዋል። ይሄኛው ከዚህኛው በኩል ኤ ታይፕ ይባላል በሙሉ ነኝ 14ቶቹ። ይሄ ሲ ታይፕ ይባላል። ከኤ ታይፕ 2 ህንጻ ወጥተናል። ኤ1 እና ኤ4 የተባለ ማለት ነው። ከሲ ታይፕ ደግሞ ሲ1፣ ሲ2፣ ሲ4 የተባለ ህንጻ ለሽያጭ አወጥተናል። ከሲ ታይፕ 3 ከኤ ታይፕ 2 በአጠቃላይ 5 ቢልዲንጎችን ለሽያጭ አወጥተናል ማለት ነው። የተቀሩት አጊን ቅድም እንዳልኩሽ በፕሮሞሽናል ፕራይስ እየተሸጡ ያሉ ሳይቶች ማለት ነው። ይህንን ካልን እስቲ ሎኬሽኑ በትክክል የሚገኝበትን ደግሞ በዚሁ ጋር ተወሰነ ነገር ላሳያችሁ።
ባይ ዘ ዌይ እያንዳንዱ ብሎክ አይታችሁት ከሆነ እስከሆነ ፍሎር ድረስ ክፍት ናቸው መካከሉ እያንዳንዱ ብሎክ። ይሄ ምንድነው ሁሉም ቤቶች ናቹራል ላይት እንዲያገኙ ዳርክነስ እንዳይኖራቸው በሚል ማለት ነው። ለምሳሌ ይሄ ኦፕን ዳውን ባይኖር ኖሮ በዚህ በኩልና በዚህ በኩል ብቻ ነበር ማለት ነው ሰው ቤት ለመግዛት የሚረባረበው። ግን አሁን በሁሉም ቦታ ናቹራል ላይት ስላለ በሁሉም ቦታ ቤት መምረጥ ይችላል ማለት ነው። ከነሱ በላይ ያሉት ባለ 4 መኝታዎቹ ናቸው። ባለ 4 መኝታዎቹ ከዚህ በላይ ናቸው እንደ ፔንት ሃውስ ስለሆኑ ማለት ትላልቅ ካሬዎች ናቸው። ስለዚህ ሁሉም ቤቶች ናቹራል ላይት ያገኛሉ። የትኛውም ቤት ዳርክነስ አይኖረውም ማለት ነው። አይቶሽ ከሆነ አጌ የንግድ ሱቆቹ አልኳችሁ እስከዚህ ድረስ በሙሉ ድፈን ናቸው። ከዛ በላይ በዚህ በኩል ቴራስ አለ፣ ከጀርባ መዋኛ ገንዳው አለ ማለት ነው። ይሄ ጋር ሎኬሽኑን በደንብ አድርጎ የሚያሳይ ነው። ሎኬሽኑን ለማየት ይሄ ጋር አንዴ አስቆመዋለሁ። ይሄ እዚህ ጋር ያይሽው ዋናው አስፋልት ይሄ ጋር የሚታየው አስፋልት ይሄኛው ዋና አስፋልት ከሜክሲኮ ወደ ጋርመንት የሚመጣው ወይም ደግሞ ወደኛ ሳይት ወደ ለቡ መብራት የሚመጣው ዋና አስፋልት ነው ይሄ ማለት ነው። ይቺ ጋር አደባባይ አለች ለቡ መብራት የሚባለው ማለት ነው። እዚህ አደባባይ ጋር ይሄኛው ወደ ላፍቶ ይወስዳል፣ ይሄኛው ወደ ለቡ፣ ይሄ ወደ ሜክሲኮ፣ ይሄ ወደ ጋርመንት። ሳይታችን መስቀለኛ ላይ ነው ያለው ማለት ነው። ቀደም ያልኩሽ የተናገርኩት ዋና የመጀመሪያው ጥያቄ ብዙ ደንበኞች ጥያቄ የሚሆነው ምንድነው ዋና አስፋልት ዳር ነው ወይ? አዎ ዋና አስፋልት ዳር፣ ለዛውም ዋና ከሜክሲኮ ወደ ጋርመንት ሃይዌይ ዋና አስፋልት ዳር ነው። ሌላኛው መስቀለኛ ቦታ ላይ ነው ያለው። ግቢው በአጠቃላይ ከ4000 አባወራ በላይ ነው የሚይዘው። ከ4000 አባወራ በተጨማሪ ኤክስተርናሊ የሚመጣው ህዝቡ ምክንያቱም አንድ ራሱን ይቻላል ምንድነው ይሻለ ቀደም የሪል ስቴት ከተማ ነው የሚሆነው። መጨረሻውን ስልጣኔ ተጠቅሞ ነው እየገነባ ያለው ለግዠሪስ አፓርትመንት ነው እና ይሄ ነው እና ያንዳንዱ ሁሉም 5 መግቢያ በሮች አሏቸው ያልኩሽም እነኚህ ናቸው ማለት ነው። ይሄንን ካልን ስለ ሎኬሽኑ እስቲ ኢንተርናሊ ምን ይመስላል የሚለውን ደግሞ ላሳይሽ ተወሰነ። ልክ የንግድ ሱቆቹ የሚያበቁበት ላይ ሞል ነው ብዬሻለሁ ከታች። ከዛ በኩል ቴራስ አለ። መካከል ላይ በህንፃ መካከል ይሄ ሪክሬሽናል ኤሪያ አለ። ሪክሬሽናል ኤሪያ ቀደም ያልኩሽ የልጆች መጫወቻ፣ ባስኬትቦል፣ መዋኛ ገንዳዎቹ ምናምን ያልኩሽ ማለት ነው። እነሱ በዚህ መካከል በህንፃ መካከል አለ ማለት ነው። ስለዚህ ሰምዋንስ ይሄ ፕሌይ ግራውንድ ነው። ከፀሐይ መውጫ በወዲያ በኩል ያጣ ሰው ወደዚህ መምረጥ ይችላል ማለት ነው። ለምን? ከዚህም ጥሩ እይታ ስላለው ጥሩ ቪው ስላለው። ስለዚህ እኛ ጋር ያሉ ቤቶች ሁሉም ጥሩ እይታ አላቸው ማለት ነው። ይህን ይመስላል ስለ ገለጻው ስለ ቤቱ። ሌላኛው እኛ ጋር ደስ የሚለው ነገር ምንድነው? ቀደም ፍሎር ፕላን ላይ ለየት ያለ ፍሎር ፕላን ይዘን የመጣ ነውና ስለ ፍሎር ፕላኑ የተወሰነ ላሳያቸው። ፍሎር ፕላን ማለት አንዱ ብሎክ ተቆርጦ ሴክሽን ሲደረግ ቴራሱ ከተነሳ በኋላ በፍሎር ላይ ምን ነገሮች አሉ የሚለውን የሚያሳይልን ማለት ነው። የአንዱ ብሎክ ለማስረጃ ያክል ሙሉ ሴክሽን ተደርጎ በፍሎር ላይ ቀደም 5 ሊፍት ነው ያለው ብያለሁ። እነኛ 5 ሊፍቶች የት ገው ነው ያሉት እነሱን የሚያሳይ በፍሎር ላይ ኮመን የሆኑ ነገሮች እንደ ጋርቤጅ ሹተር ሌሎችንም ጨምሮ የሚያሳይ ነው። እዚህ ጋር ቀደም ላይ ኦፕን ዳውን ያልኳቸው ሲቆረጥ እነኚህን ነው የሚመስለው። ሴክሽን ሲደረግ እነኚህ ኦፕን ዳውን ናቸው ማለት ናቹራል ላይት የሚገባባቸው የትኛውም ቤት ዳርክነስ እንዳያገኝ የሚረዱ ከላይ ተቆርጠው ሲታዩ ይሄን ይመስላል። ለምሳሌ ይሄኛው ኦፕን ዳውን እነኚህ ቤቶች በዚህ በኩል ያሉት ዳርክነስ እንዳይኖራቸው ናቹራል ላይት እንዲያገኙ ይጠቅማል። እነኚህም ለሁለቱም በዚህ በኩል ይሄኛውም እንደዛው በግራና በቀኝ ያሉ ቤቶች ኤክስተርናሊ ናቹራል ላይት ያገኛሉ ማለት ነው። ይሄን ያክል ካልን ስለ ፍሎሩ ላይ ሌላኛው ምንድነው ይሄ በፍሎር በእውን ይሄ ኮሪደር ነው ማለት ፍሎር ላይ ያለው ሰው የሚንቀሳቀስበት ማለት ነው። አጌን የዚህ ቤት የኛ ፍሎር ፕላን በደንብ አስተውላችሁ ከሆነ ምንድነው ቤት ለቤት ትይዩ አይደለም። ብዙ ጊዜ የተለመደው እኛ ሀገራችን ላይ ምንድነው በፍሎር ያለ ቤት በር ለበር ትይዩ ነው። ልክ ከፍተሽ ስትገቢ ያንኛው አንቺ ነው ይብሻል። እኛ ጋር ግን አጌን አርኪቴክቸሩ ይሄ ጋር በደንብ የተጠበበበት ቤት ለቤት ትይዩ አይደሉም። እኔ በጣም ደስ ያለኝ እንትን ይሄ ቦታ ነው። ይሄኛው ቤት በፊት ለፊቱ
ኦፕን ዳውን ያለው በዛኛው በትይዩ አይደለም። ይሄኛውን ቤት በፊት ለፊቱ ምንም ነገር የለም ሊፍት ነው ያለው። ይሄኛው በዚህ በኩል ያለው ያንኛው ቤት ለቤት ትይዩ አይደለም። በደንብ አድርጎ ነው የተጠበት። በነገራችን ላይ ከአንድ አመት ተኩል በላይ ነው የፈጀው ወደ ሽያጭ ለመቀየር ማለት ነው። በደንብ ተጣርቶ በብዙ አርኪቴክቸሮች ዲዛይን ተደርጎ የወጣ እንትን ነው። ሌላኛው ቅድም ላይ በፍሎር 5 ሊፍቶች ያሉ አልኩሽ። 4 የሰው 1 ዕቃ 4 ሊፍቶች ቤቶቹ ናቸው። እነኚህ ሊፍት ምልክቶች እነኚህ አሉ 2 3 4 ሊፍት አለ። አጌን እነኚህን የሚመስል እዚህ ጋር እቃ ብቻ የሚጫንበት 5ኛ ሊፍት አለ ማለት ነው። በፍሎር 5 ሊፍት አለ። ሌላኛው በፍሎር 2 ደረጃዎች አሉ በግራና በቀኝ ማለት ነው። በነገራችን ላይ 5 ሊፍት ማለት እስካሁን እንጃ በሀገራችን ያለ አይመስለኝም። በጣም ለግዠሪስ ነው የሚያሳየው። በጣም ሰፊ መሆኑን ነው የሚያሳየው። በግራና በቀኝ 2 ደረጃዎች አሉ። ሌላ የቆሻሻ ማስወገጃዎች ጋርቤጅ ሹተር በሁለቱም በኩል። ሌላኛው በፍሎር ላይ ሳኒተሪዎች አሉ በሜካኒካልም በኤሌክትሪካልም የሚሰራ። ስለዚህ በፍሎር ላይ ያሉ ኮመን ነገሮች ይሄን ይመስላሉ። እስቲ ከዚህ ውስጥ ደግሞ አንዱ ቤት ምን ምን ነገሮችን ያካትታል? ለምሳሌ የአንቺ ቤት ወይም የአንዱ ሰው ያባወራ በውስጡ ምን ምን ያካትታል? የሰራተኛ ክፍል የምትባለው ላውንደሪ የሚባለው ስቶር የሚባለው። በነገራችን ላይ ቅድም ያልገለጽኩት ሁሉም ቤቶች ስቶርና ላውንደሪ አላቸው። ስቶር ወይም ከስቱዲዮ ጀምሮ ነው ለግዠሪ የሚያስብለው ነገር ስቶር ወይም ላውንደሪ አለ። ከስቱዲዮም ጀምሮ ላውንደሪ አለው። ስቱዲዮን አይጨምርም። ስቱዲዮ የላትም። ከባለ 1 ጀምሮ እስከ ባለ 4 መኝታ ያሉት ላውንደሪም ስቶርም አላቸው። እና ስለዚህ ቤት እናወራ። ለምሳሌ ይሄኛው ቤት ይሄ አንዱን ብቻ የባለ 2 መኝታ ሴክሽን ተደርጎ ሲታይ ማለት ነው። ይሄኛው ይሄ አንዱ ቤት ነው የባለ 2 መኝታው ነው። እና 2 ሜን ጌት ነው የሚኖረው። ይሄ ኮሪደር ነው። ሰማንስ ከሊፍት እንደወረደ ቀጥታ የሚያገኘው 2 በሮች አሉት። 2 ሜን ጌቷን እና ሜን ጌቱ አኪን እዚህ ጋር በሀገራችን የተለመደው ምንድነው? አንድ ሜን ጌት ነው ያለው። መጀመሪያ እንደገባሽ ምንድነው የምታገኙ? ሳሎን አይደል? ሳሎን ነው የሚገኘው። ከዛ ከሳሎን ወደ ተለያዩ ክፍሎች የምትሄጂው። እኛ ጋር ግን ይሄ አይደለም። ለምን ሆነ እንመጣበታለን። መጀመሪያ ሜን ጌት አለ። መጀመሪያ እንደገባሽ ሎቢ አለ። ከዚህ ከሎቢ ወደ ግራና ወደ ቀኝ ስታይ የሰራተኛ ክፍል አለ፣ ኪችን አለ። ሳሎን አይደለም የምናገኘው ማለት ነው። ኪችኑ በዚህ ጋር ላውንደሪ አለ። ይሄው ላውንደሪው እና ስቶር አንድ ላይ ማለት ነው። ኪችን አለ። ይሄ ጋር ኪችኑ የራሱ በረንዳ አለው። አጌን ኪችን ላይም ብዙ ጊዜ አልተለመደም በረንዳ። ግን አርኪቴክቸሩ አጌን ሁሉም የሚሰሩ ማዕዶች ብርሃን ማግኘት አለባቸው፣ ላይት ማግኘት አለባቸው በሚል በኪችኑ በኩል ምን አድርገናል? ባልከኒ አድርገናል ማለት ነው። እዚህ ጋር የሰራተኛ ክፍሏ የራሷ ሻወር ሽንት ቤት አላት። ራሷ ብቻዋን የምትጠቀምበት ማለት ነው። ሌላኛው ልክ ሁለተኛ ሜን ጌት እንደገባ ምን ያገኛል? ሰፊ የሆነ ኮሪደር ያገኛል። ከኮሪደሩ ወደ ተለያዩ ክፍሎች የሚወስድ ማለት ነው። ወደ ሳሎን የሚወስድ አለ፣ ወደ መኝታ ቤቶቹ የሚወስድ አለ። ይሄ ማስተር ቤድሩም ነው። ማስተር ቤድሩሙ የራሱ ሻወር ሽንት ቤት አለው። የሁለተኛው መኝታ የራሱ ሻወር ሽንት ቤት አለ። ስለዚህ 3 ሻወር ሽንት ቤት አለ ማለት ነው። የሰራተኛዋ፣ የሁለተኛው መኝታና የዋናው ያባወራዎቹ ማለት ነው። ከዛ ወደ ሳሎን የሚወስድ አለ። ይሄ ኮሪደር ወደ ተለያዩ ክፍሎች የሚወስድ ነው ማለት ነው። ይሄም አንዱ ደስ የሚለኝ ፓርት ማለት ነው። በሳሎን አድርገሽ አይደለም ወደ መኝታ ቤትሽ ምናምን የምትሄጂው። ይሄን ለምንድን ነው ያደረግነው? አንድ ሰው ማረፍ ፈልጎ ከውጭ ደክሞት ምናምን ዕቃ ይዞ ሊሆን ይችላል የሚመጣው። ዕቃውን አስቀምጦ ወደ መኝታ ክፍሉ ማረፍ ይችላል። የት ሳሎን ሳይገባ ማለት ነው። ሳሎን ላይ እንግዳ ሊኖር ይችላል። ምንም ሳይነካካ በራሱ በር አድርጎ አርፎ በኋላ መታጠብ ታለበት ተጣጥቦ ምናምን ወደዚህ መቀላቀል ይችላል ማለት ማንም ሰው ሳያየው። ሌላኛው ደስ የሚለኝ ፓርቲ ጋር 2 ሜን ጌት መኖሩ። መጀመሪያው ሜን ጌት አለ፣ ሁለተኛ ሜን ጌት አለ። የዚህ የቤት ባለቤት የሆነ ሰው ለመዝናናት ሊሆን ይችላል፣ ለ3 ቀን ለ4 ቀን ወጣ ልበል ብሎ ልጆችን ይዞ ሰራተኛዋን ትተዋት መሄድ ይችላል። ሰራተኛዋ የቤት ሰራተኛ የሚባለው ማለት ነው። ከዛ ይሄኛውን በር ዘግቶ መውጣት ይችላል። ይሄኛውን ክፍት ያደርግላታል። ወደዚህ ምንም የምትመጣበት ምክንያት የላትም። ምክንያቱም ክፍሏ እዚሁ ነው፣ ሻወር ሽንት ቤቷ እዚሁ ነው። ላውንደሪ ልብስ ማጠብ ካለባት ታጥባለች። ኪችኑ እዚሁ ነው። ስለዚህ ይሄኛውን በር ዝግ አድርጎ እስከፈለገው ድረስ መቆየት ይችላል ማለት። ይሄኛው ብቻ ክፍት አድርጎ ለምን ጥሩ ሰራተኛ እንዳለ መጥፎ ሰራተኛ አለ። እዚህ ጋር አለመተማመን ካለ ዘግቶ ለመሄድ እድል እንደሚሰጥ ነው። አርኪቴክቸሩ ይሄንንም ነው። እኔ በጣም ነው ደስ ያለኝ እዚህ ፍሎር ፕላን ላይ እና ይሄን ይመስላል። ሁሉም ተመሳሳይ ናቸው፣ እንደሱ ናቸው አሁን እንዳሳየህን። አዎ ይሄ ሳምፕል ነው፣ የባለ 2 መኝታው ነው። ስለዚህ በዚህ መልኩ ይቀጥላል ማለት ነው ሁሉ። ውድ የሸገር ኢንፎ ሚዲያ ተከታታዮች እንግዲህ በጣም ፈትፈት አድርጎ ነው የዲኤምሲ የሽያጭ አማካሪ የሆነው እሸቴ ያብራራልን። እንደው ቤቱ የተገነባ አሁን ቁልፍ ተሰጥቶ የሚገባበት በሚመስል
በሚመስል መልኩ ሁሉንም ነገር ፍትፍት አድርጎ አብራርቶልናል። እጅግ በጣም ከልብ ነው የምናመሰግነው። እንደው ግን ምን ትመክራቸዋለህ? የቤት ፍላጎት ላላቸው በሀገር ውስጥም በውጭም ለሚኖሩ የሸገር ኢንፎ ሚዲያ ተከታታዮች እንደ ሽያጭ አማካሪነት ምንድነው የምትመክራቸው? እሺ በጣም አሪፍ። እኔ መሲ ኦልሞስት እዚህ ሴክተር ውስጥ ከገባው አሁን ወደ 2 አመት ሆኖኛል እና እዚህ ሴክተር ውስጥ የተረዳሁት ነገር ምንድነው በቃ ተጠቃሚ የሚሆነ ሰው ሪስክ ወሰደ ሰው በቃ በሰዓቱ ኢንቨስት ያደረገ ሰው መንግስት ቢሆን ተጠቃሚ ነው። በቃ መወሰን ይቻላል ቢሆን ማለት ነው። ለምሳሌ በነገራችን ላይ ዛሬ 1 አመት ተኩል አካባቢ ሌላ ሪል ስቴት ላይ ሰራ ነበርና የባለ 3 ዋጋ ባለ 3 መኝታ 5 ሚሊዮን 400 ሺህ ብር ነበር የሚሸጠው 128 ካሬ ወይስ እንደዛ አካባቢ እና ይሄን ቤት ስንሸጥ በጣም በቃ 5 ሚሊዮን 400 ሺህ ብር ለማስከፈል በጣም ይከብደን ነበር። ግን በቃ የገዛውም ሰው እንዲከፍል በጣም በቃ እንዲ ጎበዝ የሆነ ሰው ነው እየገዛለው። ያ ቤት ዛሬ ስንት እንደሆነ ታውቂያለሽ? ኦልሞስት ወደ 13.9 አካባቢ 14 ሚሊዮን ብር ስንት ቢያንስ ከ8 ሚሊዮን ብር በላይ አትርፏል 1 አመት ተኩል ባልሞላ ጊዜ ውስጥ። ስለዚህ እኔ ብዙ ጊዜ ደንበኞች ከገጠሙ ደንበኞች በቃ በተቻለ አቅም ኢንቨስት አድርጉ፣ ሪስክ ይውሰዱ። የሆነ ውድ የሆነ ነገር የምታረክሽው አንቺ ስትገዢው ነው። ገዝተሽው ልክ 3 ወር 4 ወር የገዛሽበትን ቀን መለስ ስትይ ርካሽ ነው የሚሆነው የዛን ጊዜ። በሰዓቱ ግን ውድ ሆኖብሽ ነበር። ስለዚህ በቃ ለካ በቃ ያ ብር ቫልዩ እንዳጣ ታገኛለሽ። ለምሳሌ ዛሬ ባለ 2 መኝታ ኦር ስቱዲዮ በ6 ሚሊዮን 200 ሺህ ብር የገዛው ዛሬ ላይ ወይኔ ለስቱዲዮ ይሄን ሁሉ ብር ሊል ይችላል። 3 ወር 4 ወር ይቆይ 6 ሚሊዮን እንደ 600 ሺህ ብር የሚሆንበት ጊዜ ነው። ይሄንን ስል ደግሞ የእውነት ነው ያ ባጭር ጊዜ ያለውን ነገር እየተመለከትንም ስለሆነ ለመረዳት አያቅትም። ይሄ ደግሞ ጥሩ አጋጣሚ ነው። አሁን ቅድመ ክፍያው 10% መሆኑ በነገራችን ላይ አሁን ባንቺ ሚዲያ ላይ የመጣው አዲስ ነገር ስላለ ነው። በድጋሚ ከዚህ በፊት ብዙዎች እኔን የሚያውቁኝ ብዙ ቻናል ላይ ለቅቅ ያለውና በ15% ቅድመ ክፍያ ነበር ዲኤምሲ ሪል ስቴት እየሸጠ ያለው። ግን አሁን በቃ ብዙ ሰው የቤት በተለይ ለዲያስፖራው ቤት የመግዛት ፍላጎት አለው ተወሰነ ቀነስ ይበርላቸው በሚል ያከፋፈሉንም ስርዓት ወደ 9 ዙር በማራዘም በፊት በ8 ዙር ነበረ። አሁን በ10% ቅድመ ክፍያ ብቻ ከፍለው የቤቱ ባለቤት እንዲሆኑ ያደረገው እስከ 1 ወር ብቻ ነው። ለ1 ወር ብቻ ነው። ከዛ ወዲያ 15% ይሆናል ማለት ነው ቅድመ ክፍያው። ሁለተኛ ዲስካውንቱ በቃ በጣም ቢግ ዲል በቃ በጣም ትልቅ ነው። ስለዚህ በዚህ 1 ወር ውስጥ የ4 ሚሊዮን ቅናሽ ተጠቃሚ ለመሆን መፍጠን ይገባል ነው። 4 ሚሊዮን ማለት አንድ ሰው እቺን 4 ሚሊዮን ለማግኘት ቀድም እንዳልኩት ምን ያክል አመት እንደሚፋጋ ምንም ጥያቄ የለም። እንዲጠቀም ነውና ሁሉንም ሰው የሚያሳትፍ ነው ይዘን የመጣ ነው። ሁሉም ሰው እንዲሳተፍበት እዚህ ግቢ ውስጥ እንግዲህ ምንም ፋሲሊቲዎች ምንም ይሄ ቀረሽ የማይባልለት ነው። ባለ 5 ሊፍት ነው በፍሎር ላይ ኮምፓውንድ ነው። ስለዚህ በቃ ከ625 ሺህ ብር ጀምሮ ሰማንስ ኢንቨስት አድርጎ እንዲሰራ ይጠቅመዋል። የቤት ባለቤት መሆን ይችላል እና እነኚህ ነገሮችን እንዲጠቀሙ አሁንም በድጋሚ አሳስባቸዋለሁ። በጣም ትልቅ ምክር ነው። እጅግ በጣም ከልብ ነው የማመሰግነው። ውድ የሸገር ኢንፎ ሚዲያ ተከታታዮችም እንግዲህ የድሉ ተጠቃሚ እንድትሆኑ እኔም ጥሬን አስተላልፋለሁኝ። የሽያጭ አማካሪውን ስልክም እንግዲህ ከታች ታገኙታላችሁ ማለት ነው። ተጨማሪ መረጃ ከፈለጋችሁ እሸቴ ብላችሁ ደውላችሁ አነጋግሩት። ልክ እንደ ቅድሙ ሁሉ ፈትፈት አድርጎ በስልክም ቢሆን ያብራራላችኋል ማለት ነው። አብራችሁን ስለቆያችሁ እጅግ ከልብ አመሰግናለሁ።